በ2017 ዓ.ም የትምህርት ዘመን የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች እና ፕሌስመንት አይታችሁ የዩኒቨርሲቲዎችን ጥሪ በመጠባበቅ ላይ ያላችሁ ተማሪዎች በሙሉ ዛሬም ከሰላሌ ዩኒቨርሲቲ እና ከቦረና ዩኒቨርሲቲ በመቀጠል አንድ ሌላ ዩኒቨርሲቲ ለ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች ጥሪ አድርጓል። በዚህ ቪዲዮ የጠራው ዩኒቨርሲቲ ማን እንደሆነ እስከ መቼ ድረስ ሪፖርት አድርጎ እንዳለና በአጠቃላይ የጠራውን ዩኒቨርሲቲ መረጃ ሼር ማደርጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። 2018 ዓ.ም በሪሚዲያል ፕሮግራም በመንግስት ዩኒቨርሲቲዎች ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች በሙሉ እና ፕሌስመንት ዩኒቨርሲቲ ምደባ አይታችሁ ዩኒቨርሲቲዎች እስኪጠሩ በመጠባበቅ ላይ ያላችሁ እንግዲህ ዛሬ አንድ ዩኒቨርሲቲ ለ2018 ዓ.ም ሪሚዲያል ጥሪ አድርጓል። እንግዲህ ጥሪ ያደረገው ዩኒቨርሲቲ ቀብሪ ዳሃር ዩኒቨርሲቲ ነው። እንግዲህ ቀብሪ ዳሃር ዩኒቨርሲቲ አናውንስመንት ፎር ኦል ኒውሊ አሳይንድ ሪሚዲያል ፕሮግራም ስቱደንትስ በ2018 ዓ.ም ወይም በ2025 እስከ 2026 አካዳሚክ ይር በቀብሪ ዳሃር ዩኒቨርሲቲ የተመደባችሁ ተማሪዎች በሙሉ ነው የሚለው። ዩኒቨርሲቲ ኦፍ ቀብሪ ዳሃር ወይም UOK cordially informs all newly assigned students under the remedial program that the reporting dates are scheduled for ህዳር 4 እስከ 7 2018 ዓ.ም ኢትዮጵያን ካላንደር ወይም በነጮቹ አቆጣጠር ከኖቬምበር 13 እስከ ኖቬምበር 16 ግሪጎሪያን ካላንደር ነው። and the registration period will take place from ህዳር 8 እስከ ህዳር 9 2018 ዓ.ም ኢትዮጵያን ካላንደር ነው። በነጮች አቆጣጠር ኖቬምበር 17 እስከ ኖቬምበር 18 2018 ዓ.ም ኢትዮጵያን ካላንደር ነው የሚካሄደው። እንግዲህ በቀብሪ ዳሃር ዩኒቨርሲቲ የተመደባችሁ የ2018 ዓ.ም ሪሚዲያል ፕሮግራም ተማሪዎች የሪፖርት ማድረጊያችሁ ቀናት ወይም መግቢያ ቀናችሁ ከህዳር 4 እስከ ህዳር 7 2018 ዓ.ም ነው። ምዝገባን የምታካሄዱት ህዳር 8 እና ህዳር 9 2018 ዓ.ም ነው። እንግዲህ ወደ ግቢው ስትሄዱ ኢምፖርታንት ሬጅስትሬሽን ሪኳየርመንትስ ወይም ኢምፖርታንት ዶክመንትስ ፎር ሬጅስትሬሽን የሚያስፈልጉ ዶክመንቶች ወይም ስትሄዱ መያዝ ያሉባቸው ነገሮች all students are required to bring the following documents upon arrival for registration። ስትገቡ ለሬጅስትሬሽን መያዝ ያሉባቸውና አጠቃላይ ግቢ ስትሄዱ ወደ ቀብሪ ዳሃር ዩኒቨርሲቲ ስትሄዱ መያዝ ያሉባቸው ነገሮች የመጀመሪያው የ8ኛ ክፍል ማጠናቀቂያ ሰርቲፊኬት ኦሪጂናል እና ኮፒው፣ ሁለተኛ መያዝ ያለባችሁ የ10ኛ ክፍልና የ12ኛ ክፍል ማጠናቀቂያ ሰርቲፊኬት ኦሪጂናል እና ኮፒው፣ ሶስተኛው መያዝ ያለባችሁ ከ9 እስከ 12ኛ ክፍል ያሉ ትራንስክሪፕቶችን ኦሪጂናል እና ኮፒ። ሌላው መያዝ ያለባችሁ አራተኛው ነገር ሪሰንት የቅርብ ጊዜ የሆነ ፓስፖርት ሳይዝ የሆነ 3x4 የሆነ ፎቶግራፍ 8 ፎቶግራፍ መያዝ ይጠበቅባቸዋል። ሌላው ፐርሰናል ኤሴንሻልስ ለየግል መጠቀሚያ የሆኑ አንሶላ፣ ብርድ ልብስ፣ የስፖርት ትጥቅ፣ የትራስ ልብስ የሆኑትን ነገሮች የግል መጠቀሚያ አልባሳቶችን መያዝ ይጠበቅባቸዋል። ሌላው እንግዲህ ማሳሰብ ያለው ዩኒቨርሲቲው all students are strongly advised to strictly adhere to the reporting date and the registration schedule provided above። እንግዲህ ማንኛውም ተማሪ ሪፖርት አድርጉበት በተባለው ቀንና የምዝገባ ቀን በሚካሄድበት ቀን መገኘት አለበት። ከዛ በፊትም ከዛ በኋላም ተማሪዎች ቢሄዱ ዩኒቨርሲቲው የማያስተናግድ መሆኑን ነው የሚገልጸው። ሬጅስትራር ኤንድ አሉሙናይ ዳይሬክቶሬት ኦፍ ዩኒቨርሲቲ ኦፍ ቀብሪ ዳሃር የቀብሪ ዳሃር ዩኒቨርሲቲ ሬጅስትራር ኤንድ አሉሙናይ ዳይሬክቶሬት ነው እንግዲህ ይህንን ማስታወቂያ ያወጣው። እንግዲህ በ2018 ዓ.ም በቀብሪ ዳሃር ዩኒቨርሲቲ የተመደባችሁ የሪሚዲያል ፕሮግራም ተማሪዎች ሪፖርት የምታደርጉት ወይም ወደ ግቢ የምትገቡበት ቀን ከህዳር 4 እስከ ህዳር 7 2018 ዓ.ም ነው። መመዝገቢያ ጊዜያችሁ ደግሞ ከህዳር 8 እስከ ህዳር 9 ማለትም ህዳር 8 እና ህዳር 9 2018 ዓ.ም ነው ምዝገባችሁ የሚካሄደው። ወደ ግቢው ስትሄዱ አስፈላጊ መያዝ ያሉባቸው ነገሮች የ8ኛ ክፍል ማጠናቀቂያ ሰርቲፊኬት ኦሪጂናል እና ኮፒ፣ የ10ኛ ክፍልና የ12ኛ ክፍል ማጠናቀቂያ ሰርቲፊኬት ኦሪጂናል እና ኮፒ። እዚህ ላይ የ12ኛ ክፍል ሰርቲፊኬት ኦሪጂናሉ ላይ ኖራችሁ ይችላል። ፕሪንት አድርጋችሁ መያዝ ይጠበቅባቸዋል ማለት ነው። እስክትሄዱ ከመጣ ኦሪጂናሉን መያዝ ይጠበቅባቸዋል። ሌላው አካዳሚክ ትራንስክሪፕት ከ9 እስከ 12ኛ ክፍል ያሉ ትራንስክሪፕቶችን ኦሪጂናልና ኮፒ። ሌላው 8 ፓስፖርት ሳይዝ የሆነ ወይም 3x4 የሆነ የቅርብ ጊዜ ጉድ ፎቶግራፍ መያዝ ይጠበቅባቸዋል። ሌላውና የመጨረሻው መያዝ ያለባችሁ ነገር
የግል መጠቀሚያ አልባሳት፣ አንሶላ፣ ብርድ ልብስ፣ የትራስ ጨርቅና የስፖርት ትጥቅ መያዝ ይጠበቅባቸዋል። እንዲሁም ወደ ግቢው ስትሄዱ ቀድማችሁ ከተጠቀሱት ጊዜ ቀድማችሁም ወይ ዘግይታችሁ ብትሄዱ ዩኒቨርሲቲው እንደማያስተናግድ ገልጿል። በእነዚህ ስቴት በተደረጉላችሁ ቀናት እንድትሄዱ ሪከመንድ እናደርጋለን። ቀናችሁ የምትሄዱበት ጊዜ ቅርብ ስለሆነ ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋችኋለን። ሌሎች የሪሚዲያል ተማሪዎች እንግዲህ ዩኒቨርሲቲዎች ጥሪ እያደረጉ ስለሆነ ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋችኋለን። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ሌሎች ተጨማሪ መረጃዎችን ለማግኘት የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ያገኙታል። ጆይን በማድረግ ይቀላቀሉ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ